ሰላም ውድና የተከበራችሁ የቻናሌ ቤተሰቦች የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 13481 ላይ ወሳኝ የሆነ አስገዳጅነት ያለው ውሳኔ ሰጥቷል። ይህም እንግዲህ በአንድ ውል ላይ ስማቸውን ጽፈው የሚፈርሙ ምስክሮች ውሉ በመጥፋቱ ምክንያትም ሊሆን ይችላል፣ በሌላ በተለያየ ምክንያት ፍርድ ቤት ሲቀርቡ ማስረዳት የሚጠበቅባቸው ምን አይነት ጉዳይ ነው የሚለው በተመለከተ ነው። እንግዲህ ይህን በተመለከተ በውሉ ላይ የፈረሙ ምስክሮች የሚፈለጉት ስለ ውሉ ይዘትና እንዲሁም ደግሞ ተዋዋዮቹ ፈቅደው ወደው በነጻ ፈቃዳቸው ያለማንም ማስገዳጅነት ስለመዋዋላቸው ለመመስከር እንዲሁም ደግሞ ለማረጋገጥ ብቻ መሆኑን ይህ የሰበር ሰሚ ችሎት ከላይ በተጠቀሰው የሰበር መዝገብ ቁጥር አስገዳጅ ውሳኔ ሰጥቷል። ከዚህ ጋር በተያያዘ ምስክሮች ቀርበው እኔ አልፈረምኩም ብለው ፊርማቸውን ቢክዱ ወይም ደግሞ አልመሰከርንም ቢሉ በፍርድ ቤት ዘንድ ተቀባይነት እንደማይኖረውና ይህ የምስክርነት ቃላቸው ዋጋ የማይሰጠው ስለመሆኑ ይህ የሰበር ሰሚ ችሎት አስገዳጅ ውሳኔ ሰጥቷል። ይህን ውሳኔ ተጠቀሙበት። ይህን ቻናል ሳብስክራይብ ማድረግ እንዳይረሳ። ባባይ